አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትምህርትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችን በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተክርስቲያኑ ጠባቂ ከለከላት፣ እንዲህም ማለት አንቺ በምግባርሽ የረከስሽ ስለሆንሽ ወደ ከበረች ቤተክርስቲያን ውስጥ መግባት አይገባሽም። የተዋትም ዘንድ አባበለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶስም ጩኸት ሰምቶ ተነስቶ ወደ ቤተክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የጸና እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ እገባለሁ እንጂ ወደዚህ ስራ እንግዲህ አልመለስም፣ ብትቀበለኝም እመነኮሳለሁ አለችው። ኤጲስቆጶስም ገንዘብሽንና ጥሪትሽን ሁሉ ወደዚያ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶስም ማቅ አልብሶ ወደ ደናግል ገዳም ላካት። ከዚያም ታላቅ ተጋድሎም በፍጹም ልቧ ጀመረች። ነፍሷንም እንዲሁ እያለች ትገሥጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎታ አቤቱ ቤተክርስቲያንን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔ በቅዱሳን መላእክቶች ፊት ተሰፍረኝ አለች። ይህችም ቅድስት ሰይጣን ድል አደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳሙ ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ዕለት ሰማዕት ኮሪዮን አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህች ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲው ንጉሥ ዮላኪዮስን ጣዖታትን ስለማምለኩ ይገሥጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም ከመኳንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁል ጊዜ እንዲያሰቃዩ አዘዞ። መኮንንም ወስዶ በራሱ በሆነ ስቃይ አንዲት ቀን እንኳ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህም ምልክት ክብር ይግባውና በጌታችን ኢየሱስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ንብረ ጸምዱከ ዘልፈ ለላነብብቶ ከብዜኔቴ መጽሐፍ ተለሰ ከግዚኦ ጸሪቀ ሙቱከ እምላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ቴራን ባርኮ በዘቲ መካን እስከ ረጌሊ ቆኑት ሕፃን ለጻፈው ክርታስ ወለዛ ጻፈውን ዘደስ ወለዛ አንቦ ሰርጎ ሳዲስ ወለሳማ ቃሎ ስናፈሰ በጸሎተ እሙ ማርያም አርቂተ ኩሉ እምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አምልጦ